አንተ ባለበት እምነት ሚዳነው እንዴት ነው? መዳን ማለት ምን ማለት ነው? እስኪ ንገረኝ። እሺ ቴንክ ዩ በጣም ሁላችሁንም ሰላም ብያለሁ። አይ ቲንክ 7 ደቂቃ ለእኔ ይጠቅማል። እየፈጠንኩ ስለማወራ ኤፌክቲቭሊ ደቂቃዬን ለመጠቀም ሞክራለሁ። እዛ ኤፍሪ ያለ ከታች እሺ ተባረኩ። በጣም ደስ ብሎኛል። በድጋሚ ሁላችሁንም ሰላም ብያለሁ። ቴዲ ይህንን እውነት እንድናገር እድል ስላመቻቸ የመጽሐፍ ቅዱስ ኮር መልእክት የሆነውን ዋናውን ወይም ደግሞ ቲም ተብሎ በስነ መለኮት ቡራን የሚነገረውን ጥቅስ አንስቼ ነው መናገር የምፈልገው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23 ላይ ያለው ያ የመጽሐፍ ቅዱስ ክፍል አጠቃላይ መጽሐፍ ቅዱሳችን ዋነኛ መልእክት ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ክርስቲያኖች ይህንን የተሰቀለውን ክርስቶስን እየሰበክን የከበረውን ደግሞ የሚመጣውን ተስፋ አድርገን ነው የምንኖረው። ስለዚህ ኢየሱስ ክርስቶስ ለምን መጣ? ኢየሱስ ክርስቶስ ለምንድን ነው የመጣው ከተባለ መጽሐፍ ቅዱስ ሲናገር እግዚአብሔር የገዛ ክንዱ መድኃኒትን አደረገች ተብሎ እንደተጻፈ ይህ የተዘረጋ የእግዚአብሔር ክንድ ተብሎ የተገለጠው በኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያለው ይህ የእግዚአብሔር ቃል የነበረው ከአባቱ ጋር ማንም በማይቀር ብርሃን ውስጥ ያለ ወልደ እግዚአብሔር እርሱ ሊያድነን መጣ። ለምንድን ነው ሰዎች ያላዳኑት? ለምንድን ነው እግዚአብሔር የገዛ ልጁን ለመድኃኒትነት የላከው? የእግዚአብሔርን ጽድቅ የሚመጥን የሰው ልጆች ምንም አይነት ስራ መስራት ስላልቻሉ፣ ጽድቁ ከሰው ልጆች ከኃጢአት ጋር ሲነጻጸር የሰው ልጅ ከእግዚአብሔር ክብር ስለጎደለ፣ በዚህም እግዚአብሔር ሰውን ከፈጠረ በኋላ በኦሪት ዘፍጥረት ላይ የምናየው ታሪክ ነው። እምቢ በማለቱ የሰው ልጅ በማመፁ ምክንያት ከዘላለም ክብር ከእግዚአብሔር ክብር ጎድሏል። ስለዚህ ይህ የጎደለው የእግዚአብሔር ክብር ደግሞ እግዚአብሔር ጨካኝና ክፉ አምላክ ስላልሆነ ይህንን የሰውን ልጅ ማዳን ፈለገ። የሚያድነውም ከገዛ ክንዱ ነው። ስለዚህ ይህንን ተስፋ እያደረገ እንድንጠብቅ መጽሐፍ ይናገራል። ሮሜ ላይ እንደዛ ነው የሚለው 15-12 ላይ የእሴይ ስር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋለሁ እና 8:21 ላይ ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። እግዚአብሔር ተስፋ ሰጠ ለሰው ልጅ እንደሚድን። ይህ በእግዚአብሔር ላይ አምጾ ከዘላለም ሕይወት የጎደለው ከእግዚአብሔር ክብር የጎደለው ይህ የሰው ልጅ እንደሚድን እግዚአብሔር ተስፋ ሰጠው። ስለዚህ ከዚህ በኋላ እንግዲህ እግዚአብሔር ማዳን በሰዎች በኩል እንዳልሆነ ተናገረ። ለምሳሌ እንግዲህ በነቢያት በኩል ብዙ ከእግዚአብሔርና ከሰው ጋር የነበረውን ነገር መሲያኒክ በሆነ ላይን እግዚአብሔር አሳይቷል። ለምሳሌ አብርሃም ልጁን ይስሐቅ እንዲሰዋ ወጥቷል በሞሪያ ተራራ ላይ። ጂኦግራፊካሊ በደንብ ቼክ ካደረግን ሞሪያና ቀራኒዮ ተራራ በጣም የሚተያዩ ናቸው እና እዛ ቀራኒዮ ሞሪያ ተራራ ላይ እግዚአብሔር አብርሃም ለእግዚአብሔር ታዘዘ፣ ልጁን ይስሐቅን ሊሰዋ ወጣ እና ሊሰዋው ሲል እግዚአብሔር ነው በቃ እንዴት እንደምትወደኝ አውቄያለሁ፣ ምን ያህል እንደምትወደኝ ስላወቅኩኝ ይሄው በዕፀ ሰቤቅ የታሰረ በግ አለ አለ። ድሮም ዘንድሮም በግ ማዘጋጀው እኔ ነኝ አለ እግዚአብሔር። ስለ ኃጢአት ከልጄ ከኢየሱስ ክርስቶስ ደም ውጪ አይፈስም። ምክንያቱም ትክክልና ንጹህ ሆኖ ለእግዚአብሔርን ጽድቅ የሚመጥን ምንም ነገር የለም። ምክንያቱም ዮሐንስ ይህንን ሲናገር ምንድን ነው የሚለው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ ማለት የእግዚአብሔር ይሄው ይሄ አለ። አዎ የምታዩት ሊጠመቅ የሚመጣው የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር በግ አለ ኢየሱስ። ስለዚህ በብሉይ ኪዳን ለአብርሃም የቀረበው ያ በግ ሜሲያኒክ ላይኑን ጠብቆ በአዲስ ኪዳን ዮሐንስ የመሰከረለት የእግዚአብሔር በግ ኢየሱስ ተገለጠ። አሁን ክርስትናን ከሌሎች ቤተ እምነቶች ምንድን ነው የሚለየው እንዳልክ አምላክ ሰው ሆነ የሚለው እንዴት? እሱ ገርሞ ነው ክርስቲያን ሆነን የቀረ ነው። የማይዳሰሰው ተዳሰሰ፣ የማይጨበጠው ተጨበጠ። ከአብ ጋር ለዘላለም ማንም በማይቀር ብርሃን ውስጥ የሚኖረው መለኮት በቅፍርናሆም ቤተሳይዳ አካባቢ ወክ እያደረገ ታየ። ወልደ እግዚአብሔር እርሱ ኢየሱስ ታየ። ለምንድን ነው ይህን ሁሉ ኢየሱስ ክርስቶስ ዋጋ የከፈለው? ሊያድነን። ለምንድን ነው እኛ በራሳችን መዳን ያልቻልነው? ቅድም ተናግሬያለሁ። የእግዚአብሔርን ጽድቅ የሚመጥን የሰው ልጅ የሚሰራው ምንም ስራ ስለሌለ ይህ የእግዚአብሔር ጽድቅ ሆነን እኛ እንድንቆጠር ኢየሱስ ስለኛ ኃጢአት ሆኗል። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ስለኛ ኃጢአት አደረገው ነው የሚለው። እኛ ጻድቅ ሆነን እንድንታይ በእግዚአብሔር ፊት እንድታይ፣ ይህ ደግሞ ኢየሱስ ስለኛ ኃጢአት ሆነ። ይህ የእግዚአብሔር ቃል ኢየሱስ ቅድም አንድ ነገር ላይ በጣም ማስመር እፈልጋለሁ። በተለይ ደግሞ ከክርስቶስ ኢየሱስ የእግዚአብሔር ልጅነት ጋር ተያይዞ አንዳንድ ሰዎች የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ ሲባል እኔ ልጅ አለኝ የ2 ዓመት ልጅ ይሄ እንዳልክ ልጅ እንትና እንደሚባለው አይደለም። እግዚአብሔር ልጅ አለው ማለትና እገሌ ልጅ አለው ይለያያል። ኢየሱስ የእግዚአብሔር ልጅ ነው ማለት በአብ ውስጥ ያለ መለኮትነት ሙላት ኢየሱስ ውስጥ አለ ማለት ነው። አብ ሁሉን ያውቃል፣ ኢየሱስ ሁሉን ያውቃል። ይህ የእግዚአብሔር ቃል አስቀድሞ እንደነበር ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ ማየት እንችላለን። በመጀመሪያው ቃል ነበር፣ ይህ ቃልም በእግዚአብሔር ዘንድ ነበር። ይህ ቃል ወደ 14 ቁጥር ላይ ስንወርድ ስጋ ለብሶ በመካከላችን እንደተገኘ ይናገራል ራሱ ዮሐንስ። ስለዚህ ይህ የእግዚአብሔር ልጅ ተብሎ የተጠቀሰው ኢየሱስ ከጥምቀት ውሃ ሲወጣ ከዮርዳኖስ ባህር ብቅ ሲወጣ አብ ሰማይ ከፍቶ አወራ። ሰማያት ተከፈቱ፣ አብ አባት አወራ። በእርሱ ደስ የሚለኝ የምወደው ልጄ አለ አብ። መንፈስ በርግብ አምሳል መጥቶ
ኢየሱስ ላይ እንዳረፈ ይናገራል። ስለዚህ አብ ኢየሱስን ልጄ ሲል እገሌ እገሊትን ልጄ እንደሚል አይደለም። መቀዳደም የለም በመካከላቸው። አብ አባት ስለሆነ ከወልድ አይቀድምም፣ ወልድም ልጅ ስለሆነ ከአብ ወደኋላ አይደለም አያንስም፣ ሙሉ ነው ስልጣናቸው። ስለዚህ በዚህ ማሰብ አለብን ማለት። ስለዚህ እግዚአብሔር ይህንን የተስፋ ሰዎች ተስፋ ሲያደርጉ የነበሩትን እንደዚህ ይላል ዕብራውያን ሮሜ ምዕራፍ 9 ከቁጥር 5 ላይ እነርሱም እስራኤላውያን ናቸውና አለና ልጅነትና ክብርም ኪዳንም የሕግም መሰጠት። ስለዚህ ሕግ ተሰጥቷቸው ነበር፣ ሕጉ አላዳናቸውም። የሕግም መሰጠት የመቅደስም ስርዓት የተስፋው ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ካለ በኋላ ከእነርሱም ክርስቶስ በስጋ መጣ። ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ይህ በስጋ የመጣው ኢየሱስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። ክርስቶስ መጣ ካልን ባይዘዌ ሞተ ነው፣ ሌላ ነገር የለውም። አሁን ኢየሱስ የመጣው ሞቶ ሊያድን ነው፣ ሌላ ነገር የለውም። ባይዘዌ በጣም ፎከስ ማድረግ ያለብን የክርስቶስ ኢየሱስ የመስቀል ስራ ነው። መዳናችን የተፈጸመው መስቀል ላይ ነው። አንዴ ቃል እንዳል ከዛ በዚች አንዴ ቃ ከቻልክ ማለት ነው በመጽሐፍ ቅዱስ አስተምሮ ዙሪያ አንተ ያለህበት ወይም አንተ የምታመልከው ኢየሱስ ክርስቶስ ኦርቶዶክስ ካለው በምንድን ነው የሚለየው? በቀደም ተናግሬ ያለው ደግመዋለሁ። ከደቂቃዎች ከአንድ ደቂቃ በኋላ አንድ ደቂቃ አለ። እሺ ተባረክ። እና በአንድ ደቂቃ ውስጥ አጠር አድርጌ ልጨርስ። መጽሐፍ ሲናገር ደም ሳይፈስ ስርየት የለም ይላል። ስለዚህ በአዳም ጥፋት ምክንያት ኃጢአት እንግዲህ በሰው ልጆች ሁሉ ላይ በደም አማካኝነት ገብቷል። ይህ በደም አማካኝነት ሰውን ሁሉ ያገኘው ኃጢአት እንደገና ንጹህ ደም ያስፈልጋል። መጽሐፍ ሲናገር እንደዛ ነው የሚለው። ደም ሳይፈስ ስርየት የለም ስለሚል የክርስቶስ ኢየሱስ ደም ስለ ኃጢአታችን ፈሶልናል፣ ስርየት ሆኖልናል ማለት ነው። ስለዚህ በጌታ በኢየሱስ ክርስቶስ እመኑ፣ ከዘላለም ሞት ፍርድ አምልጡ። እግዚአብሔር ለመዳን ያዘጋጀው ሌላ ነገር የለም። አንድ የመጨረሻ ልጁን በመስቀል ላይ ሰጥቶናል፣ እንድንበት ዘንድ ነው የሚለው መጽሐፍ። ሐዋርያት ሥራ ምዕራፍ 4 እንደዛ ነው የሚለው፣ እንድንበት ዘንድ አለ። ሌላ መዳኛ መንገድ ቢኖር እግዚአብሔር የገዛ ልጁን አይልክም ነበር። ስለዚህ መዳን የምትፈልጉ ማናችሁም ካላችሁ በክርስቶስ ኢየሱስ የመስቀል ስራ እመኑ። ኢየሱስ ሞቶላችኋል፣ ኢየሱስ ተሰቅሎላችኋል። አትድከሙ፣ ኢየሱስ ደክሞላችኋል። ይሄ ማለት ነው እግዚአብሔርን ለማስደሰት ከክርስቶስ ኢየሱስ ውጪ በሆነ መንገድ የሚሄድ ሁሉ ከእግዚአብሔር ፍርድ በታች ነው። በኢየሱስ ካልሆናችሁ በፍርድ ወንበር ትዳኛላችሁ። በኢየሱስ የሆነ ግን ጽድቁ ኢየሱስ ሆኖ ይቆጠርለታል። የመጨረሻውን ጥያቄ ልመልስ። እሺ፣ ባጭሩ መልስ። ባጭሩ ስመልስ እንግዲህ በቀደም ጠይቀኛል። አይ ቲንክ በደንብ የመለስኩ ይመስለኛል። ኢየሱስ ጌታ ነው። ምንድነው ብዙ ጊዜ ሰዎች የሚጠይቁኝ ጥያቄ ነው። አንተም የጠየቅኝ ጥያቄ ነው። መጀመሪያ ከነበርክበት ቤተ እምነት እና እዛም ኢየሱስ አለ፣ እዚህም ኢየሱስ አለ። ምንድን ነው የሚለየው? በሶስት ነጥብ ብቻ ላስቀምጥ። አንደኛ ኢየሱስ ታውቃለህ የብርሃን ጉዳይ ነው። በቀደም ተናግሬያለሁ። እግዚአብሔር ብርሃን ነው፣ ለእኛም በራልን ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስን ለምሳሌ የተወደዱ ሙስሊም ወንድሞቻችን አሉ። በእስልምናው መነጽር ካየው ኢየሱስ ነብይ ነው፣ አምላክ አይደለም። በሆነ ሃይማኖት ተቋም ካየው ኢየሱስ እንደዛ ነው። በዚህ ባለውበት ቤተ እምነት መንፈስ ቅዱስ በሚመራው በመንፈስ ቅዱስ ብርሃን በኩል በተገለጠው ኢየሱስን ማወቅ ማለት የዘላለም ሕይወት ብቸኛ ሰጪ እሱ እንደሆነ ማመን ማለት ነው። ከኢየሱስ ውጭ ማንም አያድንም። ሌሎቹ ሁሉ ማናቸውም ማንንም ማዳን ስለማይችሉ ኢየሱስ ብቻ ነው የሚያድነው ወደሚል ቤተ እምነት ነው የመጣሁት። በምንድን ነው ይሄ ገባህ? ትላንት አታውቅም ወይ? ዛሬ ብርሃን ሆኖ የተገለጠልኝ ኢየሱስ ብርሃንና መገለጥና እንደገና ደግሞ በመንፈስ ቅዱስ የሚመሰከር መሆኑን ማቴዎስ 16:16 ባለፈው ጠቅሻለሁ። ጌታ ኢየሱስ ክርስቶስ ጠይቋቸዋል ሐዋርያቱን። ሰዎች ማን ይሉኛል አለ። የሰዎችን ነገሩት። እናንተስ አላቸው። እናንተስ ብለው ሰዎች እንዳሉት ሊነግሩ አልፈለጉም። እሺ ስለዚህ እናንተስ ካላቸው በኋላ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነው ያለውን ካለው በኋላ ጌታ ኢየሱስ ክርስቶስ የተናገረው አንድ ድንቅ ንግግር አለ። ይሄንን ጴጥሮስ ስጋና ደም አልገለጠልን ኢየሱስ የእግዚአብሔር ልጅ ነው ብሎ ለማመን በመንፈስ ቅዱስ ብርሃን ልንቃኝና ልንዳሰስ ይገባል። ከኢየሱስ ክብር ቀንሼ ለማንም ላለመስጠት ስል ጴንጤ ሆኛለሁ። ኢየሱስ ብቻ እንደሚያድን አምኜ ጴንጤ ሆኛለሁ። ኢየሱስ ብቻ መዝሙር፣ ስግደት የሚገባው ሳይቀላቀል ለብቻው ነግሶ የሚኖር እሱ ብቻ መሆኑን አምኜ ወደዚህ ቤተ እምነት መጥቻለሁ። ስሙ ብሩክ ይሁን። አምናሃል እንዳልክ? አዎ ድኛለሁ። አምናሃል፣ ተጠምቀሃል፣ ድናሃል። ልሳን ትናገራለህ? አስፈላጊ ነው። ይህ አስፈላጊ አለ። በልሳን የሚናገር ራሱን ያነጻል የሚል ቦታ ትናገራለህ? ልሳን በጉባኤ መሀል ነው። ሰው ቤተክርስቲያን ውስጥ ነው ወይ በጸሎት ሰዓት ነው። ለአንተ አልነግርህም። ለምን ነው የምነግርህ?
ኦኬ ከተሳሳትኩ እታረማለሁ። እዚህ ጋር አላወራም እኔ። ልሳን ኦንላይን የሚያወሩ ሰዎች አደባባይ ላይ ልሳን ትናገራላችሁ እያሉ ሲያስተምሩ ስላየሁኝ ነው። አሁን እንሞላቸዋለን ይላሉ። መጽሐፍ ቅዱሱ አይደለም። መጽሐፍ ቅዱሱ በጉባኤ መካከል ስለምን ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ነው የሚሰጠው። ብዙ ስጦታዎች አሉ። እሺ አጋንንት ታወጣለህ? እኔ አላወጣም። የኢየሱስ ስም ነው አጋንንት የሚያወጣው እኮ። አጋንንት በኢየሱስ ክርስቶስ ስም አጋንንት ታወጣለህ? በኢየሱስ ስም ልጅነት ስልጣን ያለው ሁሉ ለምሳሌ ዮሐንስ ማርቆስ ወንጌል 16 ያመነ የተጠመቀ ይድናል ይላል፣ ያላመነ ግን ይፈረድበታል ይላል። ያመኑትንም እነዚህ ምልክቶች ይከተሏቸዋል ይላል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድልም ነገር ቢጠጡ አይጎዳቸውም፣ እጃቸውን ሰዎች ላይ ይጭናሉ እነርሱም ይድናሉ ይላል። እነዚህ ምልክቶች አሉ፣ ይታዩብሃል። አንድ ሰው እነዚህ ምልክቶች በክርስቶስ ኢየሱስ የሚያምን ሰው አሁን አንዳንዴ በክርስቶስ ኢየሱስ የሚያምን ሰው በኢየሱስ ስም ላይ ያለው ስልጣን ይህንን ሁሉ ያደርጋል። ይህን ሁሉ ሰዎች የሚያደርጉት በኢየሱስ ሲያምኑ ነው። አሁን አንድ ፕሮቴስታንት ወይም በጌታ ለምሳሌ ኤፊ ወይም ሌላውን ጴንጤ አጋንንት ያለበት ሰው ጸሎት ቢያስፈልገው የሚጸልዩት ውጣ እያሉ እባክህ አይደለም። ባይዞ አጋንንት አይለመንም። እዚህ በኢየሱስ ስም ብቻ ነው የሚታዘዘው። በኢየሱስ ስም ነው የሚወጣው አጋንንት። በቃ አጋንንት ይህንን የናዝሬቱን ቅዱስ በእምነት በኢየሱስ ስም ባልከው ቅጽበት ይወጣል። ስሙ ጉልበት ስላለው። ኦኬ አንድ ሰው ለምሳሌ አሁን እንደኔ ያለ ሞኝ አምላኬ አሁን ኦኬ እነዚህ ከሆነ ብዬ አምኛለሁ፣ ድኛለሁ፣ ተጠምቄያለሁ ብዬ መርዝ ብጠጣ እግዚአብሔር መፈታተን ነው የሚሆነው ወይስ አይገድለኝም? ጌታ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። እስኪ አድነኝ አይነት ነገር ነው። ክርስትና ትዕቢት አይደለም፣ ትህትና ነው። ባይዘው ቴዲ እና አሁን እግዚአብሔር በክርስቶስ ኢየሱስ በኩል የሰጠህን የልጅነት ስልጣን ብዙ ነው። ያንን ስልጣን የምትጠቀምበት መንገድ በትህትናና እግዚአብሔርን በመፍራት ነው እንጂ በትዕቢት አይደለም። እግዚአብሔር የኢየሱስ ተከታይ ነኝ መርዝ ትጠጣለሁ እንደዚህ አይነት ክርስትና የለም። አንዳንድ ቦታዎች ላይ ስላየው ነው የሆነ መድኃኒት እንደዚህ የሚያ ክርስትና በአንዳንድ ሰዎች ሳይሆን በክርስቶስ ኢየሱስ የተመሰረተ ፈጻሚውም ድል አድራጊውም ጨራሹም ኢየሱስ ነው። ኢየሱስን ብቻ ነው የምንከተለው፣ የምንመለከተውም እሱ ነው። ኢየሱስ ያደረገውን እናደርጋለን፣ ኢየሱስ ያዘዘውን እንፈጽማለን። ቴንኪው እንዳልክ ይሄ ትልቅ ኦፖርቹኒቲ ነው። በተለይ እያደመጣችሁ ላላችሁ ሰዎች አይ ቲንክ ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ። ቢያንስ በአመት አንድ ጊዜ እንደዚህ አይነት ነገሮች ያስፈልጋሉ። የጠፉ በጎች ወደሚሄዱበት መሄድ አለባቸው። መርጣችሁ እናንተ ትገባላችሁ። ከነዚህ መካከል ኮመንት ላይ የጻፋችሁ እስካሁን እስኪ ልባችሁ እርፍ ያለበት ግራቀኝን አይታችሁ እንትን እያላችሁ እንዳለ ተስፋ አድርጋለሁ። ዋነኛው ዓላማ ምንድን ነው? እነዚህ የከሸፈ ትውልድ ወደ መንፈሳዊ ህይወት መግባት አለበት፣ ወይ ወደ እስልምና ወይ ወደ ኦርቶዶክስ ወይ ወደ ፕሮቴስታንት። ዋናው ዓላማችን ፖለቲከኞች መጥፋት አለባቸው የሚል ኢየሱስ ጌታ ነው። ተባረክ ቴዲ። 5 ሰከንድ ትሰጠኛለህ? 5 ሰከንድ። እሺ ማጠቃለያ በ5 ሰከንድ በጣም አጠር አድርጌ የምነግራችሁ ነገር ምንድን ነው? ኢየሱስ ክርስቶስ ጌታ ነው። በልጁ በኢየሱስ ክርስቶስ የመስቀል ስራ እመኑ፣ የዘላለም ሕይወት አገኙ። በጣም ወዳችኋለሁ። ተባረኩ። ኢየሱስ ብቻ ያድናል። ሌላ ማንም አያድንም ማንንም። እሺ ቴንክ ዩ። ከእንዳልክ ቀጥሎ ኤፍሬም፣ ከዛ ወደ መዝሙር ያሬድ፣ ከዛ ደሳለኝ፣ ከዛ ወደ ኢብራሂም፣ ከዛ ወደ ከኢብራሂም ቀጥሎ አቡነ ሐኪም፣ ከዛ ኡዝማኖቪች። እንደዛ እናደርጋለን። ኤፍሬም ባለ ጊዜው ኤፍያችን ወይ እንዴት ነህ? እንዴት ነህ ወንድሜ? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን። እዚህ ቤት ከስንት ዓመት በኋላ ገባሁ። በስመ አብ። በቃ ፖለቲካ እኮ በቃ ፖለቲካ ውስጥ ብለን ሳንገናኝ አንድ መድረክ ላይ ሳናወራ ረጅም ጊዜ ሆነ። ሰላም ነው ኤፍሬም? እግዚአብሔር ይመስገን። በጣም ሰላም አለው ወንድሜ። እስኪ ንገረን፣ መዳን ማለት ምን ማለት ነው? እንዴትስ ነው የሚዳነው? እስኪ ንገረን ኤፍሬም። እሺ ደቂቃው ጀምሮልኛል? አዎ ጀምሮላል። 7 ደቂቃ አለ። እሺ መዳን እንዴት ነው መዳንስ ምንድን ነው? እንዴት ነው የሚዳነው የሚለው መዳን ማለት እንግዲህ ግልጽ ነው። ከዘላለም ሞት፣ ከዘላለም ጥፋት፣ ከፍርድ፣ ከኩነኔ መዳን ማለት ነው። መትረፍ ማለት ነው። ማምለጥ ማለት ነው። ሰው እንዴት ነው የሚዳነው? በጣም ጥሩ ጥያቄ ነው። መጽሐፍ ቅዱስ እሱን በተደጋጋሚ በግልጽ ይናገራል። መዳን በሌላ በማንም የለም እያለ ሁሉ ነው የሚናገረው። እነ ጴጥሮስ እሱን ሲናገሩ ነበር በተደጋጋሚ። የሚዳነው ሰው የሚድነው በክርስቶስ ኢየሱስ በማመን ነው የሚድነው። በክርስቶስ ኢየሱስ በማመን ሰው እንዴት ይድናል? ምን ብሎስ ነው ማመን ያለበት? እንደምታስታውሰው በገነት ትእዛዝ ተሰጥቶት ነበር አዳም ከዚህ ዛፍ አትብላ ተብሎ ከሕይወት ዛፍ ወስዶ በበላ ጊዜ ያው ሞትን እንደሚሞት ተነግሮት ነበረ። ሞትን ሞተ።
ስለዚህ አዳም ሞተ ማለት ሰዎች ወዲያው ስትሬት አልሞተም ይላሉ። ኦፍኮርስ በስጋ ማርጀት ጀምረዋል፣ ኖሮ ሞተዋል። ግን በመንፈስ ወዲያው ከእግዚአብሔር ህብረት ተለይተዋል። መጽሐፍ ቅዱስ ሞት የሚለው እሱን ነው። ከዛ በኋላ እግዚአብሔር ሰውን ማዳን ፈልገዋል። ግን የሚማልድ እንደሌለ አየና ተደነቀ ይላል። አንድም ንጹህ ሰው አልነበረም። ኦኬ። ስለዚህ አምላክ ሰው ሆኖ ሰውን ማዳን ነበረበት። አንዳንድ ሰዎች ለምንድን ነው አምላክ ሰው የሚሆነው? አምላክ ከሆነ ሁሉን ቻይ ከሆነ ለምንድን ነው ይቅር ብያለሁ ብሎ አዳምን መመለስ ያልቻለው? ሰው ድራማ የሚመስላቸው ሰዎች አሉ። እንደዚህ የሚሉ ሰዎች ምን እያሉ ነው መሰለ? አንድ ምሳሌ ልስጥ። ለምሳሌ ቴዲ የከፍተኛ ፍርድ ቤት ዳኛ ብትሆን አንተ በችሎት ቁጭ ብለህ ልጅ ለሞት የሚያበቃ ወንጀል ሰርቶ ቢመጣ አንተ በችሎት ቁጭ ብለሃል፣ ምንድን ነው የምታደርገው? ልጅ ላይ እንደ ህጉ መሰረት ሞት ትፈርድበታለህ ወይስ ህጉን ቺት አድርገህ ልጅን ነፃ ታወጣለህ? እነሱ የሚሉት ምንድነው? አምላክ ሰው መሆን አልነበረበትም፣ ዝም ብሎ አዳም መመለስ ይችል ነበረ የሚሉ ሰዎች ለምን ህጉን ቺት አላረገም ነው የሚሉት። ለራሱ ህግ ለምን ታማኝ ሆነ ነው የሚሉት። ኦኬ። እግዚአብሔር ደግሞ በፍርዱ ትክክል ነው ይለዋል መጽሐፍ ቅዱስ። ትክክል ማለት ፍራክሽን ኦፍ ሰከንድ ጻድቅ ፈራጅ የሚለው ነገር በፍጹም ፍርዱ የሚዛባ አይደለም፣ ትክክል ፈራጅ ነው። ስለዚህ አዳም አታድርግ ተባለ፣ አስቀድሞ ማስጠንቀቂያ ሰጥቶት ነበረ፣ በላ፣ ሞተ። ኦኬ። ስለዚህ ሞት ነው የፈረደበት ቀጥታ ማለት ነው፣ ለራሱ ህግ ታማኝ ስለሆነ ማለት ነው። ነገር ግን አዳም በሞት ለዘላለም ያው ሆኖ እንዲቀር ስላልፈለገ ልክ በችሎቱ ልጅ ላይ ሞት ትፈርድበትና እንደ እውነተኛ እንደ ጻድቅ ዳኛ ሞት ከፈረደበት በኋላ ግን የልጁን ሞት ደግሞ እኔ ሞታለሁ ብሎ እንደሚሄድ አባት ማለት ነው። ፍቅር እንደሆነ አባት እግዚአብሔር ፍቅር ነው ይላል። ስለዚህ ድህረ ዓለም ከድንግል ማርያም ተወለደና ሰው የተጠየቀውን የጽድቅ ጥያቄ መመለስ ስላልቻለ እሱ ሰው ሆኖ የጽድቅን ጥያቄ መለሰ። ለምን? አምላክ አይደለም የጽድቅን ጥያቄ ያጎደለው። ስለዚህ አምላክ ሆኖ አምላክ መመለስ አይችልም። ሰው ነው የተጠየቀው የጽድቅን ጥያቄ። ስለዚህ መመለስ ያለበት ሰው ነው። ስለዚህ ሰው ደግሞ ሊመልስ ስላልቻለ ንጹህ ስላልሆነ በሐዋርያ ቅዱስ ጳውሎስ እንደተናገ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል እንዳለ ሁሉ ኃጢአተኛ ነበረ፣ ሁሉ ክብር የጎደለው ነበረ። ስለዚህ ያን የጽድቅ ጥያቄ መመለስ ስላልቻለ እግዚአብሔር ራሱ ሰው ሆኜ የጽድቅን ጥያቄ መልሼ አድነዋለሁ አለ። ስለዚህ እዛው ሁሉን ኃጢአትን ሰርተዋልና እግዚአብሔር ክብር ጎድሏቸዋል ባለበት ሐዋርያ ቅዱስ ጳውሎስ ስትሬት ቀጥሎ ያለው ኢሚዲየት ቀጣይ ቨርሱ ምንድን ነው የሚለው? በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። ኦኬ። ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ ሰጠ ኢየሱስ። ያን በማመን ሰዎች ይድናሉ። ስለዚህ ሰልቬሽን በጣም ቀላል ነው። በቃ ይሄ ነው የሰልቬሽን ኮንሴፕት ማለት ነው። ሰው ተላለፈ፣ ሞት ተፈረደበት። ኦኬ። እግዚአብሔር ደግሞ በሞት ለዘላለም ያው ሆኖ እንዲቀር አልፈለገም። ሰው ህይወትን ሊሰጠው ወደደ። ስለዚህ ሰው ሆነና የጽድቅን ጥያቄ መልሶ አሁን እውነት ህይወት መንገድ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም እንዳለ ኢየሱስ አሁን የጽድቅ መንገዱ ተመርቋል። አሁን የህይወት መንገድ ማለት ነው። እሱም ኢየሱስ ይባላል። ሌላ 2 3 4 መንገድ የለም። በዛ መንገድ የሄደ ሁሉ ወደ ዘላለም ተስፋና ርስቱ ይገባል ማለት ነው። ሰይጣን ብልጥ አይደለ? ሰይጣን ይዞ የመጣው በነገራችን ላይ መንገዶች ነው፣ ሌላ አይደለም። መንገዶች ይዞ መጣና መሀል ላይ በተነ ባት መንገዶች። ዛሬ ሰዎች በዚህ በሄድ ሁሉም እኮ ነው የዘላለም ህይወት ነው የሚፈልገው። ሁሉም ወደ ዘላለም ደስታና ረፍት መግባት ይፈልጋል። ስለዚህ መንገዱ በዚህ ነው፣ መንገዱ በዚህ ነው፣ መንገዱ በዚህ ነው ይላል። ነገር ግን መንገዱ አንድ ነው። ኢየሱስ እኔ እውነት ህይወት መንገድ ነኝ አለ። 2 መንገድ የለም። መንገዶች ሁሉ ወደ ዘላለም ደስታና ረፍት አያስገቡም። ወደ ዘላለም ደስታና ረፍት የሚያስገባ አንድ መንገድ ነው። በነገራችን ላይ ሰዎች መንገዳቸውን እንጂ መድረሻቸውን መምረጥ አይችሉም። ማንም ሰው መድረሻውን መርጦ አያውቅም። መንገድህን ነው የምትመርጠው። ወደ አሜሪካ መሄድ ብትፈልግ አሜሪካ መሄድ ፕሌን ውስጥ ነው የምትገባው። ወደ ጀርመን መሄድ ብትፈልግ ጀርመን መሄድ ፕሌን ውስጥ ነው የምትገባው። ነገር ግን አሜሪካ መሄድ ፕሌን ውስጥ ገብተህ ወደ አሜሪካ ፕሌኑ እየሄደ መድረስ የምትፈልገው ጀርመን ነው ብትል ቀልድ ነው። አንተ መምረጥ የምትችለው መንገድህን ነው እንጂ መድረሻህን መምረጥ አትችልም። መንገዱ ኢየሱስ ነው። ኢየሱስን የመረጡ ወደ ዘላለም ደስታና ረፍታቸው ይገባሉ። እኔ መንገድ ነኝ እንዳለ ቅድም የተወሰኑ ነገሮች ሲነሱ ስለነበረ እዛ ላይ ቶሎ ቶሎ ልበል እና ልናገር። አዳም ሙስሊም ነው እየተባለ ሲወራ ነበረ። አዳም ሙስሊም ነው? አዎ። ማፈጠረውና አዳምን ሙስሊም የሆነው ማን ነው የፈጠረው አዳምን? እንግዲህ መጽሐፍ ቅዱስ በጣም በርካታ ክፍሎች ላይ ማን ገባ እናንተ ላይ ነው። አሁን አካሄድ ሰጭ ነው። ቴንክ አመሰግናለሁ። ያው ልክ እንዳልክ እንዳደረገው ማንም ጋራ ሳይገባ ራሱ ላይ ብቻ ድህነቱን ይናገር። ሶሪ ስለ እስልምናው እኛ እንናገራለን። ሽክራ ለኩ እናንተ ገብታችሁ ነው እያስወጣችሁ ነው። ገብታችሁ እናንተ የነበረ አሁን ላስወጣችሁ ነው እንጂ አይደለም። ቅድም የነበሩት ልጆች ሙስሊሞች ገብተው ነበር። የጎንዮሽ ብቻ መለካካቱን ተውና ተው። እኔ ባለሁበት ስለ እስልምና ተው። አንተ የራስህን ስበክ መብትህን። አንዴ ምልህ አልገባህም ማለት ነው። እሺ ቴዲ የጎንዮሽ መጠያየቅ ስለሚኖር
ቅድም እንደዚህ ብለህ ነበረ እንዲህ ያልከው ከየት አመጣህ ነው ብላችሁ ትጠይቃላችሁ። አሁን ግን መጀመሪያ ድህነቱን ነገሮች ምናልባት ካነሳኸው አላነሳም። በቃ ደህንነት ሊወሰድስ ይችላል የሚለውን እስኪ እየመለስክልኝ ሊወሰድ ይችላል አይወሰድም? እሱ እመልሳለሁ። የጀመርኩን ሀሳብ ሙስሊም የሚለውን ነገር አስወጥቼ ዝም ብዬ ሀሳቡን ልስጥ። አዳም ክርስቲያን ነው። አዳም ኦብቪየስ ክርስቲያን ነው። ማን ፈጥሮት ካዲያ ከክርስትና ውጭ ይቀበላል? ዕብራውያን መጽሐፍ ላይ እንደምታስታውሱት ዕብራውያን 1 ላይ ሁሉን ወራሽ ባደረገው ዓለማትን ደግሞ በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ይላል። ዓለማት ሁሉ የተፈጠረው አዳም ጭምር የተፈጠረው በልጁ በኢየሱስ ክርስቶስ ነው። ፈጣሪው ኢየሱስ ነው። ስለዚህ ኢየሱስ ፈጣሪ ነው። የአዳም ፈጣሪ ኢየሱስ ነው። አዳም ኦብቪየስ ነው፣ ክርስቲያን ነው። ምን ጥያቄ አለው? አረ ለአዳም ማን ነው የሞተለት እንዴ? ለአዳም የሞተው ያው የፈጠረው ነው የሞተለት። አንደኛ ቆሮንቶስ ምዕራፍ 15:22 ላይ ሁሉ በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። የሞተለት ራሱ ሪዴም ያደረገው ሪዴምሽን የሰጠው ራሱ ኢየሱስ ክርስቶስ ነው። ስለዚህ አዳም ክርስቲያን ነው። ሌላው ከዛ ጋር ተያይዞ እንደገና ጨረቃና ከዋክብት ራሱ እኮ ክርስቲያን አይደሉም ተብሎ ሃይማኖት ተሰጥቷቸዋል እነሱ። አረ እንደዛ እግዚአብሔር ራሱ አንዴ ቃል ኦኬ። ስለዚህ ኢዮብ 38 ላይ ሄዳችሁ ማየት ትችላላችሁ ጨረቃና ከዋክብት ማን እንደሚያመሰግኑ። ሌላው ነቢያት ስለ ኢየሱስ ተናግረዋል እንዴ? ነቢያቶች ክርስቲያን ነበሩ ወይ? ጠቅላላ ስለ ኢየሱስ አይደል እንዲያወሩት? ስለ ኢየሱስ ደግሞ ሲያወሩ ዝም ብሎ አይደለም የሚያወሩት። ለምሳሌ ኢሳያስ ስለኛ መተላለፍ ቆስሏል፣ ሞቷል፣ ተነስቷል ይላል ኢሳያስ 53 ላይ ይቀበላላችሁ። ኦኬ ሚክያስ 5:2 ላይ እንደገና ዘሌዋውያን ላይ ማየት ትችላላችሁ። ዘሌዋውያን 17:11 ላይ ዳንኤል ራሱ ይናገራል። ዳንኤል መልእክቱ 9:24 ላይ ነቢያቱ ጠቅላላ ኢየሱስ አምላክ እንደሆነ ፈጣሪ